አቦት ያለበት ቦታ ሀብታም ነው የሚሆነው። ሰርቱ ሰብስቡ እኔ አይነሳም ማለት ምንድና ሙስሊም ነኝ ለምን አይነሳም ማለት አይነሳም ቀመጥ አይነሳም ታቦት ያለበት ቦታ ሀብታም ነው የሚሆነው። ርዝቅ አለው ፍቅር አለው ታቦት አይሄድም። ሰው ጥቂት ነው አለ ስንት አሉ 10 እኔን 20 እኔ ጋር 20 በር ነው ወይኔ 20 በር እንደው ይታወጣለህ አለ 10 ክርስቲያን ያወጣው ነው ያወጣው። ኢትዮጵያኖች ግን የት ናቸው? እንዴት አርጋለ የቤተ ክርስቲያኑ ሳር እየበሉ የሚረቡ ሀብቶች አሉ። አንዲቱ ጥጃ ተመዝለዋል ያስሩ እንጨት አሁን እስቲ ምን ትችላለህ? አሁን የጓሮ እንጨት ይለቀ የቤተ ክርስቲያኑ ይሰራ እንጂ አሉ። አዎ ሰላም አይደለም ማለት በሆነስ ጎን የክርስቲያን ነው ይላት ማለት ወይ ታውቃለህ አንተው ሰው ይታወቃል ሲሉ ሰምቻለሁ። አንተም ሲሉ ሰምተህ ነው ታውቀዋለህ። ክርስቲያን ነው እስቲ አሁን ታውቀዋለህ። እሺ ጥላትን ታውቀዋለህ። ቀይ ነው ጥቁር ጽላት ማለት ነው ገብቷችሁ አይደል? ታቦት ማለት ላይክ አይ ሸሂማ እሺ። እና በኋላ ከሰሱኝ በእስልምና ጉዳይ በወረዳ እስልምና ጉዳይ ደግሞ በእስልምና ጉዳዮች ምክር ቤት እሺ ከሰሱኝ ደግሞ እሺ እሺ ተከሰስኩ አርኩ ደግሞ እዛ ቀረው እሺ ምን ብለህ ነው ሁለት ሃይማኖት የምመረው? አልመራም ቤተ ክርስቲያን ይሰራ እያልክ አይደለም። ተሰራ ይሰራ ያቴ ቂማት ነው። አልተሰራ እንጨት ተካፈላለሁ ብያለሁ። እንጨቱን ዘመዶች ያቴ ቂማት ገንዘብ ይጣፍጣል ይጣፍጠኛል የወጥ እንጨት ድዝረሰኝ ካፈላለሁ ብዬ ነው ከስቻለሁ። አሁንም አልመለስም ወረዳ እስልምና ኮሚቴ ነበርኩ ተሻርኩ ጭራሽ እነየምን ሊቀርብኝ ነው ብዬ ታውኩት ያለ ይቻላል። እዚህ ቤተ ክርስቲያን እናንተን ተመስሎ ሲሰራ ተሰራ። እሺ ባሉ ሰው ነው ማውጋት። ማታ ሲጨልም መጡ አባ ሀኒ አባይ ማማሉ እንዲህ ባለሙያ እኮ ሊሄዱ ነው። እንጨቱ ቀረም አውራጁ አዛ ላይ ቀረ። በግመል አይመጣ አይመች በሰው ማን ያንጣው? ባለሙያዎቹ ሊሄዱ ነው አሉኝ። እንዳይሄዱ አልኩ። ምን ነው ያስመጣዋለሁ አልኩ። ደግሞ ሰው ወይ ነው አሉ ያው ባሉ ነው በመድኃኒዓለም ይቀልዳሉ። እውነት እያዋጋኋት ብለው ታቆጥተው ዘልቀዋል። ያወራራችሁ ራስ ሞገሳቸው ሰገለታ 10 ሰዓት የሆነ ጊዜና አዛዘለ ወጣው ወዛ ላይ እሪያሉ ለምን የሰዳቱ ተክለ ሃይማኖት ገንዘብ ሸዋስተ ትግሬ የተሰበሰበ ሌባ ወሰደላቸው። እስቲ እንዴት ነበር ያሉት? ሆን ብለው እኮ እንዲሰበሰብና ሰው እንዲያመጣ ነው ነበር ያሉት። ተራራው ላይ ወጣው እስቲ ያሳዩን እሪ እስቲ ይበሏት ባለ አሉ። ኧረ መሆናል የሰዳቱ ተክለ ሃይማኖት ገንዘብ ሌባ ወሰደው። ባለ ግመል ጭኖ ከደ ተመልከት ኧረ ተቀደመው ኧረ ተቀደመው ተሰበሰበ። እዛች ተቦ ባደረዋ ላይ አንዴ መጣ ለጣለ እረኛ አልቀረም። ሙስሊም ነች ክርስቲያን ነሽ? እሺ እሪታይና ያ ደግሞ የታጣቂ ያለ አልኩ ጎበዝ ነው በእውነት። ተሰበሰበና ሞነ ነው የተክለ ሃይማኖት ገንዘብ ሌባ ወሰደ። ወይ ዘማዶ በግመል ጭኖ ከደ። እሺ ናምራ ደግመራለሁ። ግማሽ ሰው ምን ይላል? ሂዴን ያጣነው እንደሆነ የግራውን በሬ እናርደዋለን። እንኳን በሬውን እኔን ምረዱኝ። የተክለ ሃይማኖት ገንዘብ ተጠፋበት ተገኘ አልጣፍጣችሁ እንደሆነ እንጂ እኔን ምረዱኝ የሚል ሰው ነው። ልታረዱ ምራ ዳራ ሄደ። እሺ ተራራዋችን ናት። እንጨቱ ያለው ማወዲያ ነው። እዛ ላይ ነው
ሚካኤል በታይ ነው። እሺ ከሴ ነው። እሺ ምራሉ መራው። እሺ ያንን ጀለጥ ብሎ ወይ ጥሎ ከደ ታባቱንስ የሌባ ዱም ብለው ይዘው እንዲመጡ እኮ ነው ወጣቱን ሰብስበው። አንተ ኪሶቶ ነው የተገዛው እንጨት ሸዋስተ ትግሬ ተሸክፎ ነው እንጂ አንሳሳብ። በስማ 11 ባለ ግመል አለ ሀቂሬው ውስጥ ያነ አንድ ግመል የቀረ እንደሆነ ያነ ነው ጭኖት ይሄዳል። እየደወለ ይዞ መጣ። ኤርነ ያና 11 ግመል ያንን አውራጅ እንዲህ ያረገ ተማማው ሙገድ ያ ወጥ እንጨት ሳይቀራ መጣና ሀዛ ዘንድ ላይ ቆለለው። እሺ ታቦ ማደረው አለ 11 ግመል ሳውሳ ገበያ እኮ ነው ሰው በጣም ነው የዘረፉታ። ማቺ ዘረፈ አይደለም እኮ አልተዘረፈ እሳቸው ተዘረፈ ብለው ሰውን ሰብስበው እንዲያመጣላቸው ነው እኮ። ገብቶኛል እኮ ያን እኮ ለማጣት ማጣ ያስተኛ አሬ ይችላል እንረዲ እንግዲህ አሉ በእንጨት አሞኝቶናል በሬውን እንረዳ። እንኳን በሬው ሊታረድ ይሸለማል እንጂ እንዴ ያርጉ ብላን አውጥቶ የሚያወጣት ማን ነው? ክርስቲያኑ ጥበብ መላ እንዴት ያለ መላ አንጥቶ ያመጣውን እንጨት ደግሞ ይሸለማል እንጂ ደግሞ በሬው ይታረዳል እንደ ብሎ ቁጭ አለ። በጣም የሚገርም ነው እውነት። እኔ አሁን ይሄ የሚነግሩኝ ፊልም ተረት ልብ ወለድ ነው እንጂ የሚመስለው በዚህ ዘመን የተፈጸመ አይመስልም። እኔ ራሴ ነኝ ለምን ተክልዬ ናቸው አልኩ። የጧት የጥማንት ናቸው ደግሞ ሜዲያ ገላን ታጥቤ ወንዝ አመመኝ። ፍትፍት አድርጎ አመመኝ። አባ ደግሞ አንጥተው ያችን ቅምስ ሳረግ ሽንት ብቻ ሆኜ በሽንታ ሲሄድ አይቻለሁ። የተክልዬ ታምር እኔ ታምር ነው። እኔ እንጃ ወንዙ አንጡት ሰዱት እንጃ ካጠጣሉ ጠጣሁ። ዙሮ አባ የገዳሙ አበመኔት አዳኖት። እንግዲህ ኮሮላት አመሰግናለሁ። ጸበሉ ነው ዛሬ ብቻ ነው ያነሳሁት። አይገርምም? ግን እንዲህ ነበሩ እኮ ኢትዮጵያውያኖች፣ እንዲህ ነበሩ እኮ አባቶቻችን፣ እንዲህ ነበር እኮ የሚዋደዱት። እንትና አንተ ከየት ነው የመጣው? አንተ እንትን ነው ሃይማኖት፣ እንደዚህ እኮ አይታወቅም ነበረ እኮ። ላይክ ሼር ፎሎ እያደረጋችሁ ሰዎች ጋር እንዲደርስ አድርጉት እስኪ።